ከአገልግሎት አሰጣጥ አንጻር የተሰሩ ስራዎች እንደወረዳ አንደኛው ምቹ ሁኔታ መፍጠር ነው። ምቹ ሁኔታ መፍጠር ላይ አንደኛ ምቹ የቢሮ ማዘጋጀት፣ ሁለተኛ ግብአት ማሟላት፣ ለሰራተኛው ምቹ ቦታ ለተገልጋይ እና ቢሮ የማዘጋጀት ስራ ነው ቅድሚያ የተሰራው ማለት ነው። ከዚህ አንጻር ያው ቢሮዎች ሰፋፊ ቢሮዎች የሚያስፈልጋቸው ነገር ግን ብዙ ሰራተኛ ይዘው ሲቸገሩ የነበሩ ተቋማትን የማሸጋሸግና ቢሮዎችን አሬንጅ የማድረግ ስራዎች ተሰርተዋል። ሁለተኛ ተጨማሪ ቢሮ ተሰራላቸው አሉ ማለት ነው። ሌላኛው ከግብአት አንጻር ኮምፒውተር፣ ፕሪንተር፣ ጠረጴዛ፣ ወንበሮች እነዚህን የማሟላት ስራዎች ተሰርተዋል። ሌላኛው ከአገልግሎት አሰጣጥ አንጻር የግንዛቤ ፈጠራ ስራ ነው የተሰራው። ግንዛቤ ፈጠራ ላይ ቡድን መሪዎችን የተቋሙ ቡድን መሪ ውይይት በማድረግ ስልጠና በመስጠት እነሱን የማወያየትና የአገልጋይነት መንፈስ ውስጣቸው እንዲኖር የማድረግ ስራ ተሰርተዋል። ሌላኛው ከአገልግሎት ቀን አርብና እሮብ ማለት ነው። በዚህ ዕለት አንደኛ አመራሩ ቢሮ ላይ ቁጭ ብሎ አገልግሎት እንዲሰጥ፣ ባለጉዳይ እንዳይመላለስ የማድረግ ስራ ተሰርተዋል። ከዛ ውጪ የተቀናጀ አገልግሎት ማዕከል ላይ ተገልጋይ መጥቶ አገልግሎት እንዲያገኝ ከሌሎች ተቋማት ጋር በአንድ ማዕከል የምንሰጥበት ሁኔታዎች አሉ። በዚህም ፈጣን ምላሽ በመስጠት ከ2017 ጋር ሲነጻጸር ወደ 200% አካባቢ ወደ ተቀናጀ አገልግሎት ማዕከል የሰው የመምጣት ፍላጎት በ200% የጨመረ መሆኑን ያሳየናል ማለት ነው። ይህ የሚያመላክተው እዚህ መጥቶ የሚያገኘው አገልግሎት ጥሩ እንደሆነ እና ፍላጎቱ እና አውቆ ወደዚህ መምጣት ሁኔታው የጨመረ መሆኑን ያሳየናል ማለት ነው። ለዚህ አገልግሎት ደግሞ የሚሆን ካሜራዎችን የተወሰኑ አገልግሎት ሰጪ ተቋማት ላይ ካሜራዎች ተገጥመው እዚህ አንድ ማዕከል ላይ ሆነን ምን አይነት አገልግሎት እየተሰጠ ነው፣ እዛ አካባቢ ያለው እንቅስቃሴስ ምን ይመስላል ብለን በአንድ ማዕከል የምንከታተልበትና ችግሮችም ካሉ ቶሎ ሄደን በአስቸኳይ የማረም የማስተካከል ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ሌላኛው ተገልጋዩ ደግሞ ምንድን ነው የሚለውን ለማየት ዳሰሳ ጥናቶች በኮሚኒኬሽን በኩል በመውሰድ በየወሩ የእንጠያየቅ ፕሮግራሞችን በማዘጋጀት መድረኮችን አዘጋጅተን መድረኩ ላይ የሚነሱትን አንድ በአንድ ለቅመን ለሚመለከተው ተቋማት በማሳወቅ እና አፋጣኝ እርምትና መልስ እንዲሰጥ በማድረግ አገልግሎቱ እንዲሻሻል እና የነዋሪው እርካታ ከፍ እንዲል የማድረግ ስራ ተሰርተዋል ማለት ነው። በዚህም የነዋሪውና የተገልጋዩ እርካታ የጨመረ መሆኑና አንዳንድ ሰዎችም ቢሮ ድረስ መጥተው የምስጋና ቃላቸውን የሰጡበት ሁኔታዎች አሉ ማለት ነው። ቀጣይም ከዚህ በተሻለ ደግሞ ለማጠናከርና የተሻለ አገልግሎት አሁንም የምንሰጥ መሆኑን ያሳስባለሁ። ወረዳ 6 ለመስተናገድ ነው የመጣሁትና በመጣሁትም አስተዳደሩ ጥሩ ምላሽ ሰጥተውኛል። ወዲያው ተስተናግጃለሁ። በዕለቱ ሰጥተውኛል። በጣም ነው የማመሰግነው። የአምሳ አለቃ ቶላ ጋዲሳ እባላለሁ። የወረዳ 6 ነዋሪ ነኝ። እዚህ የመጣሁት ከተማ ግብርና ነው የመጣሁኝ። በስርዓት ተስተናግዶ የሚፈልገውን ነገር አግኝቼ ነው የወጣሁ። ሌላው ንግድና ኢንዱስትሪ እንደዚሁ ባለ ጉዳይ ነበርኩኝ። ጉዳይን አስፈጽሜ እየወጣሁ ነው እናንተን አገኘሁኝና በጣም ጥሩ ነው። በዚሁ ቀጥሉ እላለሁ። ስሜ ወይንሸት ከበደ እባላለሁ። እዚህ የመጣሁት ወረዳ 2-3 ነው ለመታወቂያ እና ለልደት ካርድ እና ለጋብቻ ነው እና በጣም አሪፍ ነው።
በመጣሁት ነገር ማለት መስተንግዷቸው ቆንጆ ነው። አሪፍ ነው የተስተናገድኩት። ሁለት ሶስቱንም ስቀበል በአሪፍ ሰዓት በተቀጠርኩበት ሰዓት ወዲያውኑ ነው የደረሰልኝ። ወረዳ ላይ በጣም ብዙ ነገሮች ሰውን ከስተመርን ትሪት አያደርጉም። ሲያወሩ ከስተመር ሲያወራ ሰውን አቀባበላቸው ምናምን ራሱ ማለት ሌሎች ላይ የሚታዩት በጣም ጥሩ አይደሉም። እዚህ ላይ ግን ወረዳ 6 አሪፍ ቆንጆ ነው። እኔ ተመችቶኛል። እንደዚህ አይነት ሰራተኞች ቢበዙ ቢበረታቱ ጥሩ ነው። መስተካከል ያለበት ብዬ የማስበው እንትን ነው፣ ቢሮ ቢሰፋ አሪፍ ነው። ሰፋ ቢል ለከስተመሩ እንጂ ማለት አሁን ማናጀሩም ተነስቶ ወንበር ሰጥቶ ምናምን ነው የሚያስተናግዱት። ማለት እዚህ ጋር ተቀመጡ ምናምን የሚሉት ግን አትሊስት ቦታው ሰፋ ቢል ተገልጋዩን በነፃነት ይገለገላል። በተረፈ ግን በቃ እኔ በጣም ተመችቶኛል። 2018 የመጀመሪያ 6 ወር እንደ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት እንዲሁም ከአገልግሎት አሰጣጥና መልካም አስተዳደር ጉዳዮች አንጻር የተሰሩ ስራዎች በርካታ ናቸው። ከዝግጅት ምዕራፍ ጀምረን በተለይ በ2018 የመጀመሪያ 6 ወር ውስጥ የአገልግሎት አሰጣጡን ከመቼውም ጊዜ በላይ ለማዘመን እንዲሁም ደግሞ የሰራተኞችን አቅም ለማጎልበት ምቹ የስራ አካባቢ ለመፍጠር የጠቅላላ አመራሩና የወረዳ አስተዳደር ሰራተኞች ቁርጠኝነት የታየበት ነበር። ለአብነት ያህል ከያዝናቸው እቅዶች የመጀመሪያዎቹ በተለይ አገልግሎት አሰጣጡን ለማሻሻል እና ለማቀላጠፍ ምቹ የስራ አካባቢ መፍጠር አይተኬ ሚና እንዳለው ይታወቃልና ጽሕፈት ቤቶችን የማዘመን የማስተካከል የሪፎርም ስራዎችን በአግባቡ ተግባራዊ የማድረግ ስራዎች ምድረ ግቢ ኮብልስቶን በማንጠፍ እጽዋቶችን በአግባቡ በመትከል እንዲሁም ሳምንታዊ የሆኑ የጽዳት ፕሮግራሞች በማዘጋጀት ባህል ሆኖ ጭምር እንዲቀጥል ከማድረግ አንጻር በርካታ ስራዎች ተሰርቷል እንደ ወረዳችን ማለት ነው የመጀመሪያ 6 ወር። ከዚህ በተጨማሪ በተለይ የተቀናጀ የአገልግሎት ማዕከል ምቹ የሆነ ቢሮ አለመኖሩ በጣም ፈታኝ የሆነበት ነበር እንደ ወረዳችን እና እሱን በአዲስ መልክ የቢሮ ግንባታ በመገንባት የዋና ስራ አስፈጻሚ ቢሮ ግንባታ ደረጃውን በጠበቀ መልኩ ተጠናቆ በዚህ 6 ወር ውስጥ አገልግሎት ላይ ውሏል ማለት ነው። ለመንግስት ሰራተኞች ምቹ ሁኔታ ከመፍጠር አንጻር እንደ ወረዳችን የሰራ ነው። የመጀመሪያው የሰራተኛ ካፍቴሪያ በአግባቡ የተደራጀና ደረጃውን የጠበቀ እንዲሆን ማድረግ ነበር። በፊት የነበረውን የመንግስት ሰራተኞች ካፍቴሪያ በአዲስ መልኩ በመስራት ወይም ደግሞ በማደስ አሁን ላይ በጣም በተሻለ መልኩ የተደራጀ ካፍቴሪያ እንዲኖርና የመንግስት ሰራተኞች ሩቅ ሳይሄዱ የሻይ ቡና ፕሮግራም እንዲሁም የምሳ ሰዓታቸውን ግቢ ውስጥ ተጠቅመው ለአገልግሎት ቅርብ እንዲሆኑ አድርገናል። የመንግስት ሰራተኞች በተለይ ሴት ሰራተኞች ልጆቻቸውን በቅርበት እንዲከታተሉና እንክብካቤ እንዲያደርጉ የዴይኬር አገልግሎት ግቢያችን ውስጥ አለ ወረዳችን ውስጥ። ይህም ተጠናክሮ እንዲቀጥል እናደርጋለን። በአጠቃላይ ለመንግስት ሰራተኞች ምቹ የስራ አካባቢ በመፍጠር ለአገልግሎት አሰጣጡ ከፍተኛ ሚና ስላለው ቀጣይነት ያለው ስራዎችን ደረጃውን የጠበቀ እና ስታንዳርዱን የጠበቀ አገልግሎት እያመቻችን የምንሄድ ይሆናል ማለት ነው። የመንግስት ሰራተኞችን የሰው ኃይል ስምሪት ለመቆጣጠር የመጀመሪያ አንዱ ሲስተም ወይም ደግሞ አንዱ ቴክኒክ አድርገን የወሰድነው የመንግስት ሰራተኞች የጣት አሻራ ነው እንደ ወረዳችን። ስለዚህ እንደ ወረዳችን የጣት አሻራ ማሽን አስተክለን አሻራ ናሙና እንዲወሰድ እያደረግን ነው። ስለዚህ በሚቀጥሉት ጥቂት ቀናት የመንግስት ሰራተኞች አቴንዳንስ ወይም ደግሞ የሰዓት መቆጣጠሪያ ፊርማ በጣት አሻራ ይሆናል ማለት ነው። እንግዲህ ይሄ የጣት አሻራ ማሽን ዋናው ጥቅሙ በተለይ የሰው ኃይል ስምሪቱን በአግባቡ ለመከታተልና ለመቆጣጠር ስለሚያስችል ነው ማለት ነው። ከዚህ በተጨማሪ እንደ ወረዳችን እንግዲህ ምድረ ግቢውንም ለመቆጣጠር አጠቃላይ አገልግሎቱንም ከብልሹ አሰራር የጸዳ ለማድረግ የአገልግሎት አሰጣጡን ለማሳለጥ ለማቀላጠፍ ከበርካታ ድጋፍና ክትትሎች በተጨማሪ እንደ ወረዳችን አገልግሎት የሚበዛባቸው ሴክተሮች ላይ የሲሲቲቪ ካሜራ የመቅጠም ስራዎች ተሰርተዋል ማለት ነው። እንደ ወረዳችን የተጠያቂነት ስርዓትን ለማስፈን በተለይ በየጽሕፈት ቤት ኃላፊዎች ተገቢውን የሆነ
ስርዓት ተዘርግቷል። የተጠያቂነት ስርዓት፣ የቅሬታ አቀራረብ ስርዓት የተዘረጋበት አግባብ አለ። ባለፉት 6 ወራት ከአገልግሎት አሰጣጥ ጋር ችግር ያለባቸው በተለይ የሰዓት አከባበር ላይ ባለጉዳይም በአግባቡ ከማስተናገድ ጋር በተያያዙ የባለሙያዎች ግድፈቶች ታይተዋል እና እዚህ ግድፈት ያሳዩ ባለሙያዎች ከቀላል እስከ ከባድ ዲሲፕሊን ድረስ የተጠየቁ አሉ ማለት ነው። ከዛ ውጭ በተለይ እንደ ወረዳችን አደረጃጀቶችን ወይም ተቋማትን ከመፍጠርና ከማጠናከር አንጻር በጣም ብዙ ስራዎች ተሰርተዋል። እንግዲህ አንዱ አደረጃጀት በተለይ በ2018 የመጀመሪያ 6 ወር የሰራ ነው የመማክርት ጉባኤ የሚባለው። ይሄ በሁሉም ጽህፈት ቤቶች ማለትም በ16ቱም የወረዳችን ጽህፈት ቤቶች የመማክርት ጉባኤ እንዲቋቋም ተደርጓል ማለት ነው። ስለዚህ ይህ የመማክርት ጉባኤ የአገልግሎት አሰጣጡን ለማሳለጥ፣ ለማቀላጠፍ እንዲሁም ደግሞ ቀረብ ብሎ ለማገዝም ጭምር እድል የሰጠ ነው ማለት ይቻላል። ከዛ በተጨማሪ በእያንዳንዱ ጽህፈት ቤት ያሉ አደረጃጀቶች ለምሳሌ የአቻ ሰራተኛ ፎረም፣ የወርቃማ ሰኞ እነዚህ በተለይ የእርስ በርስ የሰራተኛ የመማማር እና አቅማቸውን ከፍ ከማድረግ በተጨማሪ ብልሹ አሰራር ላይ ትግል ከማድረግ አንጻር አይነተኛ ሚና አለው ማለት ነው። በጣም ባህል ሆኖ የቀጠለ ነው ማለት ነው። ይህን አጠናክረን እንቀጥላለን። በጥቅሉ እንደ ወረዳችን የአገልግሎት አሰጣጡ ከመቼውም ጊዜ በላይ እየተሻሻለ የመጣበት የህብረተሰቡ እርካታን በዛ ልክ ከፍ እያለ የመጣበት እንደሆነ ያመላክታል።